የዛሬው ፕሮግራማችን ኤሌክትሪክ ተሽከርካሪዎችን በሚያጸዱበት ጊዜ ሊደረጉ የሚገቡ ጥንቃቄዎችን እንመለከታለን። ሰላም፣ ማርኮም መኪና አስመጪዎች ነን። ስለ ኤሌክትሪክ ተሽከርካሪ እነዚህ አይነት ምክረ ሀሳቦችን ለማግኘት ይህንን የዩቲዩብ ቻናል ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ይሁኑ። በዛሬው ፕሮግራማችን ደግሞ ኤሌክትሪክ ተሽከርካሪዎችን ራስዎትም ሆነ እንዲሁም ደግሞ ላባጆ ቦታ ሄደው ሲያሳጥቡ መደረግ ያለባቸው ጥንቃቄዎችን እናያለን። በዚህ ሀሳባችን ላይ ኤሌክትሪክ ተሽከርካሪዎችን በውሃ ሲያሳጥቡ ውሃ መንካት ያለበት ክፍል የትኛው ነው፣ ውሃስ እንዳይነካቸው የሚፈለጉ ክፍሎች የትኞች ናቸው የሚለውን እንመለከታለን። እንዲሁም የውሃው ደረጃ የምንጠቀመው የውሃ መጠን ኖርማል ውሃ ነው ወይስ በጣም ከፍተኛ ኃይል ያለው ውሃ ነው የሚለውን ነገር እናነሳለን፣ እንመለከታለን። ይከታተሉ። አንደኛ ኤሌክትሪክ ተሽከርካሪያችንን ሙሉ ለሙሉ ኦፍ ማድረግ ይኖርብናል። በውሃ ስለምናጥባቸው ኦን ከሆነ ኤሌክትሪክ ተሽከርካሪው ውሃው እዛ ጋር ሄዶ መንካቱ ኮኔክሽናችን ላይ ሾክ ሊያመጣብን ስለሚችል መኪናችንን ሙሉ ለሙሉ ኦፍ ማድረግ ይኖርብናል። በሁለተኛ ደረጃ የምንመለከተው ደግሞ የኤሌክትሪክ ባትሪ ክፍላችንን ከስር ያለውን ማለት ነው። ኤሌክትሪክ ተሽከርካሪዎች ላይ እንደሚታወቀው ዋና ባትሪያቸው ከስር ነው የሚገኘው። እሱም ደግሞ ሽፋን አለው። ከስር ያለውን ፓርት በምናጸዳበት ጊዜ በተቻለ መጠን ከፍተኛ ፕሬሸራይዝድ የሆነ ከፍተኛ ግፊት ያለውን ውሃ ተጠቅመን ማጽዳት የለብንም። ይሄ የሚሆንበት ምክንያት ደግሞ ከፍተኛ ግፊት ስላለው ውሃው አንደኛ የባትሪ ሽፋናችንን ይጎዳብናል፣ ሁለተኛ ደግሞ ከዛም አልፎ ወደ ውስጥ የሚገባ ከሆነ ባትሪ ውስጥ ያሉትን ኮኔክሽኖች ሾክ እንዲፈጠር ያደርጋል ማለት ነው። ይሄ ማለት ግን ኤሌክትሪክ ተሽከርካሪዎች ከስር ያለው ዋና የባትሪው ፓክ ወይም ደግሞ ሽፋኑ በክረምት ላይ በውሃ ስንሄድበት እንዲሁም ደግሞ ቀለል ያሉ ውሃ ውስጥ ስንገባበት መቋቋም የሚችል ነው። ግን እኛ የምንጠቀመው የውሃ መጠን ፕሬሸራይዝድ ውሃን ተጠቅመን ከሆነ የምናጸዳው ግን ይሄ ፕሬሸር ያለው ውሃ ወይም ደግሞ ከፍተኛ ግፊት ያለው ውሃ ፓኩን የመጉዳት አቅም አለው። ሁለተኛ ደግሞ ወደ ውስጥ ገብቶ ውስጥ ላይ ያለውን ኮኔክሽን ሊያቃጥልብን ስለሚችል ከፍተኛ ፕሬሸር ያለውን ውሃ መጠቀም የለብንም። ግን ኖርማል ውሃ ተጠቅመን የምናጸዳ ከሆነ እሱ ምንም አይነት ችግር አይፈጥርብንም ማለት ነው። ሶስተኛ ደግሞ የቻርጅ ፖርታችን ነው። ማለትም ኤሌክትሪክ ተሽከርካሪያችንን ቻርጅ ስናደርግ ኃይል የመቀበያ ክፍላችን ማለት ነው። ይህ የኃይል መቀበያ ክፍላችን በምናጸዳበት ጊዜ ሙሉ ለሙሉ ዝግ መሆን መቻል አለበት። ምክንያቱም ውሃ የሚያርፍበት ከሆነ ወይም ደግሞ እርጥበት የሚነካው ከሆነ የመዛግ ባህሪ ይኖረዋል። የሚዝግ ከሆነ ደግሞ ቻርጅ ለማድረግ አስቸጋሪ ይሆናል ማለት ነው። እንዲሁም ደግሞ እርጥበት ኑሮት መኪናችንን ቻርጅ የምናደርግ ከሆነ ኤሌክትሪክ ሾክ ወይም ደግሞ ኮንታክት ስለሚፈጥርብን ይህንንም ሁልጊዜም መኪናችንን በምናጸዳበት ጊዜ ቻርጅ ፖርታችንን መዝጋት ይኖርብናል። እንዲሁም ደግሞ ቻርጅ ፖርታችንን ማጽዳት የሚኖርብን በደረቅ ፎጣ ነው ማለት ነው። አራተኛ ካሜራና ሴንሰር። ካሜራና ሴንሰሮቻችንን በምናጸዳበት ጊዜ እንደምናውቀው አሁን ላይ ያሉ ኤሌክትሪክ ተሽከርካሪዎች በጣም ዘመናዊ ከመሆናቸው የተነሳ ብዙ ካሜራዎች ይኖራቸዋል፣ እንዲሁም ደግሞ ብዙ ሴንሰሮች ይኖራቸዋል። ይሄም ደግሞ ኤሌክትሪክ ተሽከርካሪው ሹፌሩን እንዲያግዝ ያስችላል ማለት ነው። ማለትም ከፊት ለፊቱ ሰው አለ የለም፣ መኪና በቅርበት ደረጃ ካለበትም ለሹፌሩ መረጃ ይሰጣል። ከዛ በተጨማሪ ደግሞ ራሳቸው ተሽከርካሪዎችም ራሳቸው መኪናውን መቆጣጠር የሚችሉበት ደረጃ ደርሰዋል። ይህን የቻሉበት ምክንያት ደግሞ ሴንሰርና ካሜራ ነው። ሴንሰሩ ከፊት ለፊቱ ያለውን መኪና ወይ ከጎኑ ከኋላ ያለውንም መረጃ ይሰጣል። በተመሳሳይ መልኩ ካሜራውም እንደዚህ ያሳያል ማለት ነው። እነዚህ ሲስተሞች ተሽከርካሪዎችን በጣም ዘመናዊ እንዲሆኑ ያደረጓቸው ናቸው። በዚህም ምክንያት አሁን ላይ ያሉ አዳዲስ ኤሌክትሪክ ተሽከርካሪዎች አዳፕቲቭ ክሩዝ ኮንትሮል ወይም ደግሞ አዳፕቲቭ ድራይቨር አሲስታንስ ሲስተም አላቸው። ማለትም ራሳቸው መኪኖቹ ሹፌሩን ያግዙታል ማለት ነው። ቀድሞ በማሳየት በርቀት ያለውን መኪና ከቅርብ ያለውንም በማሳየት ለሹፌሩ እገዛ የሚሰጡ ናቸውና እነዚህን ሲስተሞች ከፍተኛ ግፊት ባለው በውሃ የምናጸዳቸው ከሆነ አንደኛ ቦታቸው እንዲንቀሳቀስ እናደርጋለን። ማለትም ሴንሰሩን ካሜራው ያለበትን ቦታ ከፍተኛ ፕሬሸር ባለው ውሃ የምናጸዳቸው ከሆነ አንደኛ ቦታቸው እንዲንቀሳቀስ ያደርጋል። ከቦታቸው መንቀሳቀስ ደግሞ ዳሽቦርዳችን ላይ የተሳሳተ ኤረር ሜሴጅ እንዲታይ ያደርጋሉ። ይሄም ሲቀጥል ደግሞ ሹፌሩ በቅርበቱም ያለውን ወይም ከኋላ ያለውን ተሽከርካሪ እንዲሁም ደግሞ አሲስት የማድረግ ሲስተማቸው ይቋረጣል ማለት ነው። ይሄም ማለት ለሹፌሩ ተጨማሪ መረጃ ይሰጥ የነበረው ሲስተም እንዲቋረጥ ስለሚያደርግብን
በተቻለ መጠን ከፍተኛ ፕሬዠር ያላቸውን ውሃ ተጠቅመን ማጽዳት አይኖርብንም። ሴንሰር እና ካሜራ ሲስተሞቻችን ላይ በልዩ ጥንቃቄ ማጽዳት ተገቢ ነው ማለት ነው። አምስተኛ ቻርጅ እያደረግን ተሽከርካሪያችንን ማጽዳት የለብንም። ይህ የሚሆንበት ምክንያትም ኤሌክትሪክ ተሽከርካሪው በራሱ ቻርጅ እያደረገ ውሃ ቢያርፍበት መቋቋም የሚችልበት የራሱ ሲስተም አለው። ግን ደግሞ ይሄንን ነገር በየቀኑ እየለመድነው እያዳበርነው ስንሄድና ኦልሞስት ዓመት 2 ዓመት እያልን ስንሄድ ተሽከርካሪው ያለው ውሃን የመቋቋም ወይም ደግሞ የመከላከያ ሲስተሙ እየተጎዳ ስለሚሄድብን እኛም ያንን ልምድ እያዳበርነው በሄድን ቁጥርና ተሽከርካሪያችንን ቻርጅ እያደረግን የምናጥፍ ከሆነ ሾክ ሊያመጣብን ይችላል፣ ሊያቃጥልብን ስለሚችል መጠንቀቅ ይኖርብናል። እዚህ ጋራ ተጨማሪ ማየት ያለብን ነገር ይሄ የኤሲውንም ሆነ የዲሲ ቻርጅ ፖርታችንን በእርጥብ ነገር እንዲሁም ደግሞ በብረት ነገር የምንነካው ከሆነ እንዲሁም አንዳንድ ተሽከርካሪዎች ቻርጅ እያደረግን በእርጥበት እንዲሁ የምናጸዳቸው ከሆነ ንዝረትም ስላላቸው መጠንቀቅ ይኖርብናል ማለት ነው። በስድስተኛ ደረጃ የምንመለከተው ደግሞ የፊት ለፊት ኮፈናችን ላይ ሞተራችን፣ ኢንቨርተራችን እንዲሁም ደግሞ ኦንቦርድ ቻርጀራችን ያለበትን ክፍል በምናጸዳበት ሰዓት ልናደርግ የሚገባው ጥንቃቄ ነው ማለት ነው። ይሄኛው ክፍል በአይነቱ ከፍተኛ የሆነ የኃይል መጠን የሚተላለፍበት ማለትም ተሽከርካሪያችንን ቻርጅ ስናደርግ ከቻርጅ ስቴሽናችን ወደ ባትሪያችን የሚተላለፍበት እንዲሁም ደግሞ ከባትሪያችን ወደ ሞተራችን ከፍተኛ የሆነ ኃይል የሚተላለፍበት ክፍል ነው። ይህንን ክፍል በምናጸዳበት ጊዜ አሁንም ከፍተኛ ፕሬዠር ያለው ማለትም ከፍተኛ ግፊት ያለውን ውሃ ተጠቅመን የምናጸዳ ከሆነ የተለያዩ ኮኔክሽኖች አሉ፣ የኤሌክትሪክ ገመዶች አሉና እነዚህ ኬብሎች ውሃ የሚያገኛቸው ከሆነና ከፍተኛ ኃይል መጠን የሚተላለፍባቸው ክፍሎች ስለሆኑ ተሽከርካሪያችን ላይ ያሉትን ገመዶችን እንዲሁም ደግሞ የተለያዩ ዲቫይሶችን ሊጎዳብን ስለሚችል በተቻለ መጠን እዚህ ክፍል ላይ በንፋስ ካልሆነም ደግሞ በደረቅ ፎጣ ማጽዳት ተገቢ ነው ማለት ነው። 7ኛ ፋስት ቻርጅ ካደረግን በኋላ ተሽከርካሪያችንን ማጠብ የለብንም። ይህ የሆነበት ምክንያት ኤሌክትሪክ ተሽከርካሪያችን በፋስት ቻርጅ ካደረግነው በኋላ ባትሪው ከፍተኛ ሙቀት ላይ ስለሚሆን ተሽከርካሪያችንን በትንሹ ከ20 እስከ 30 ደቂቃ እንዲቀዘቅዝ ማቆየት ይኖርብናል። ከዛም በኋላ ማጠብ ይቻላል። ግን ወዲያውኑ ቻርጅ እንዳደረግነው ከፍተኛ ሙቀት ስላለው የባትሪው ቴምፕሬቸርም ስለሚጨምር ወዲያውኑ በውሃ ማጠብ አይመከርም ማለት ነው። ኤሌክትሪክ ተሽከርካሪያችንን እንዴት ማጽዳት እንዳለብንና መደረግ ያለባቸውን ጥንቃቄዎች የዛሬው ፕሮግራማችን ይሄንን ይመስል ነበረ። ሌሎች ፕሮግራሞችም እንዲደርሷችሁ ይሄንን የዩቲዩብ ቻናል ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ይሁኑ። እኛ ጋራ ሲመጡ የተለያዩ ኤሌክትሪክ መኪኖችን ለማግኘት ከስር በምናስቀምጥላችሁ ስልክ ቁጥር ይደውሉልን። ማርኮኑስ ነን። ነገም አብረን እንሰራለን።